ቤቴ ውስጥ ብዙ መጽሐፍ ደርድሬ አስቀምጫለሁ። ግን እንዴት ላንብበው? ማንበብ አልቻልኩም ያላችሁ ተጨንቃችኋል? እንግዲያውስ ይሄ ቪዲዮ ላንተ ነው፣ ለአንቺ ነው። በአጭር ጊዜ ውስጥ በደንብ ማንበብ ትችላላችሁ። አንብቡልኝ ማለት ቀርቶ ታነቡላችኋላችሁ። እርሶም ተምረው ራስዎን ለመለወጥ ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ደውሉልኝ። በፈለጉት ቀን እናስተምሮታለን። ሙሉ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በዛሬው ትምህርታችን መሰረታዊ አማርኛ ፊደላትን በክፍል 1 ይዤላችሁ መጥተናል። የመጀመሪያዎቹን 4 የአማርኛ ፊደላትን ማለትም የሀ፣ ለ፣ ሐመርኋ፣ መ የእነዚህን የአራቱን ፊደላት የምናጠና ይሆናል። ከዚህ በኋላ ደግሞ ያጠናናቸውን 4ቱን የአማርኛ ፊደሎች ቃላቶች እንዴት እንደሚመሰረቱ ቃላት በመመስረት እንመለከታለን። ቃላትን መሰርታለን። ከዛ እንዴት እንደሚነበብም እንዴት ማንበብ እንደምንችልም የምንማር ይሆናል ማለት ነው። ለዚህ በቅድሚያ የሃም ቤተሰቦች እንማማራለን። ሁላችሁም አብራችሁኝ እንማር። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። በመቀጠል ደግሞ ወደ ሁለተኛው የፊደል ቤተሰብ እንለፍ። የለም ቤተሰቦችን እንመለከታለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። በቀጣይ ደግሞ የምንመለከተው የሐመርኋ ቤተሰብ ሲሆን ድምፁ ከመጀመሪያው ከሀሌታ ውሃ ጋር አንድ አይነት ድምፅ ነው። ሲነበብም ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ይላል ማለት ነው። በቀጣይ ደግሞ የመ ቤተሰቦችን እንመለከታለን ማለት ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እንዲሁም የመሰረትናቸው ቃላቶች እንዴት ማንበብ እንደምንችል የምንማር ይሆናል። መልካም። እሺ፣ አሁን ደግሞ የምንመለከተው ሁሉም የሚለው የመጀመሪያውን ስናይ የመጀመሪያው ፊደል የሀ ቤተሰብ ሲሆን የሀ ቤተሰብ ሁለተኛ ቤት ሲነበብ ሁ። ቀጥሎ ደግሞ የለ ቤተሰብ ሁለተኛ ቤት ሉ። ቀጥሎ ደግሞ የመ ቤተሰብ ስድስተኛ ቤት ም። አንድ ላይ ሁሉም፣ ሁሉም። አብረን እንበለው ሁሉም፣ ሁሉም። በመቀጠል ደግሞ የምንመለከተው የሀ ቤተሰብ
ሲሆን ሁለተኛ ቤት ነው ሲነበብ ሁ። ቀጥሎ ደግሞ የለ ቤተሰብ ሁለተኛ ቤት ሲነበብ ሉ። አንድ ላይ ሁሉ ሁሉ ሁሉ። በቀጣይ ደግሞ የምንመለከተው የለ ቤተሰብ ሲሆን አራተኛ ቤት ላ ላ። ቀጥሎ ያለው ፊደል ደግሞ የመ ቤተሰብ ስድስተኛ ቤት ም ም። አንድ ላይ ላም ላም ላም። በቀጣይ ደግሞ የምንመለከተው የለ ቤተሰብ ሲሆን ሰባተኛ ቤት የለ ቤተሰብ ሲነበብም ሎ ሎ። ከሱ ጎን ያለው ፊደል ደግሞ የመ ቤተሰብ ሶስተኛ ቤት ሚ ሚ። አንድ ላይ ሲነበብ ሎሚ ሎሚ ሎሚ። መልካም እሺ። ይሄኛውን ደግሞ ስንመለከት የመጀመሪያ ፊደል የመ ቤተሰብ ሲሆን የመ ቤተሰብ ሆኖ ሁለተኛ ቤት ሙ ሙ። ቀጥሎ ደግሞ የለ ቤተሰብ ሁለተኛ ቤት ሉ ሉ። አንድ ላይ ደግሞ ሲነበብ ሙሉ 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 ሙሉ። በቀጣይ ደግሞ የምንመለከተው የመጨረሻው መ የመ ቤት ሲሆን የመጀመሪያው ቤት ነው ሲነበብ መ። ቀጥሎ ያለው ፊደል ደግሞ የሐመሯ ቤት ሲሆን ሲነበብ ሀ ሀ። ቀጥሎ ደግሞ የለ ቤት ሲሆን ስድስተኛ ቤት ሲነበብ ል ል። አንድ ላይ ሲነበቡ መሃል መሃል መሃል። ሀ ሲባል ፊደሉን ቅርጹን ለይተው ማወቅ ሀን ብቻ ሳይሆን ሁሉንም ዛሬ ያየናቸውን የሀም ቤተሰብ የለም ቤተሰብ የሐመሯን ቤተሰብ እንዲሁም የመን ቤተሰብ ሁሉንም ፊደላቸውን ለይቶ ማወቅ ያስፈልጋል። ፊደላቸውንም ብቻ ሳይሆን ድምጻቸውንም እንዴት እንደሚነበቡ ቅርጻቸውንም ለይቶ ወቁ ለይታችሁ ማወቅ ያስፈልጋል። እናም ቅድም መስርተን እንዳየነው ፊደሎችን ወረቀቶች ላይ ቃላቶች እየመሰረታችሁ መጻፍ መለማመድ ይጠበቅባችኋል። አማርኛም በደንብ ስንለማመድ በደንብ ስናውቅ ነውና በደንብ ስንጽፈው ነውና ማወቅ የሚቻለው ወረቀት ላይ ሁላችሁም የሚመጣላችሁን ነገሮች እንዳለ በመጻፍ ማዳበር ያስፈልጋል ማለት ነው። በቀጣይ ቪዲዮ ደግሞ ከሰ እስከ ሺ ያሉትን ፊደሎች ይዤላችሁ እመጣለሁ። እንዲሁም በእነሱ ቃላት እየመሰረትን እናያለን ማለት ነው። ዩቲዩብ ላይ